ኢየሱስ በሉቃስ ወንጌል ምዕራፍ 12 ላይ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ተጠበቁ አለ። በምሳሌም ሲናገር አንድ ባለጸጋ ሰው እርሻው እጅግ ፍሬያማ ሆነለት። እርሱም ፍሬን የማከማችበት ስፍራ የለኝምና ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ፣ ጎተራዬን አፍርሼ የሚበልጥ እሠራለሁ፣ ፍሬንና በረከቴን ሁሉ በዛ አከማቻለሁ። ነፍሴንም ነፍሴ አንቺ ነፍሴ ለብዙ ዘመን የሚሆን በረከት አለሽና እረፊ፣ ጠጪ እላታለሁኝ አለ። እግዚአብሔር ግን አንተ ሰነፍ፣ ነፍስን ዛሬ ሌሊት ነፍስን ከአንተ ሊወስዷት ይፈልጋሉ፣ ይህ የሰበሰብከው ሁሉ ለማን ይሆናል አለው። ሰው በራሱ የሚያከማች ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲሁ ነው አለ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ላይ ኑሮ ይበቃኛል ለሚሉ ግን እግዚአብሔርን መምሰል እጅግ ማትረፊያ ነው አለ። እግዚአብሔርን መምሰል የእግዚአብሔርን ሕይወት መካፈል፣ የእግዚአብሔርን ሰላም፣ እረፍት፣ ርኅራኄ መካፈል ማለት ነው። ሰው ከእግዚአብሔር ሕይወት ለመካፈል ሰው እግዚአብሔርን ለመምሰል ምን ማድረግ አለበት? ዳግመኛ መወለድ አለበት። ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙን ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ሰው ዳግመኛ ሲወለድ በእግዚአብሔር ቃልና በእግዚአብሔር መንፈስ እግዚአብሔርን እየመሰለ ይኖራል። እጅግ ሰላም ያለው፣ እረፍት ያለበት፣ ሰላም ያለበት፣ ደስታ ያለበት፣ ርኅራኄ የተሞላበት የእግዚአብሔርን ባህሪ ይጠግባል። ባለጸግነት ማለት ይሄ ነው። ወንድሜ እህቴ፣ ዛሬ ከፊት ለፊታችን ባለው በክርስቶስ ኢየሱስ ልደት ላይ እጋብዛለሁ። ይህን ሕይወት ሰላም ይብዛላችሁ። ኢየሱስ ሕይወት ነው። ተባረኩ። አሜን።